ዌልካም ፋሚሊ እንዴት ናችሁ? ሰላማችሁ ብዝት 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 ይበልኝ። ከሁሉ አስቀድሜ 5 ዋና ፖይንቶችን ዩቱበሮች ምን ማድረግ እንዳለባቸው አስረግጬ ልንገርና አብረን እንስራ። እንግዲህ አብረን እንስራ ካላችሁ ቤቴ ሰብስክራይብ አድርጉ፣ ላይክ ማድረጋችሁ እንዳትረሱ። ወደ ቪዲዮ እንግዲህ እናንተ ቪዲዮ ኤዲት ስታደርጉ እኔ ያገኘሁት እውቀት በደንብ ልነግራችሁ የምፈልገው የቪዲዮ መጀመሪያ አካባቢ ሁክስ ሊኖረው ይገባል። ሁክስ ስላቸው የቪዲዮ አጓጊ ነገሮች ከመሃል ቀንጨብ አድርጋችሁ ቢያንስ ከመጀመሪያ እስከ 30 ደቂቃ 30 ሰከንድ ያለው በሁክስ የተከናወነ የአማረ እና አትራክቲቭ መሆን መቻል አለበት። ምክንያቱም መጀመሪያ ክሊክ ያደረገ ሰውየው ብዙ ቪዲዮዎችን እንዲያይ ያግዛል። አንድ ነጥብ ብላችሁ ያዙ። ሁለተኛ ለምንድን ነው ይህን ቪዲዮ የምትሰሩት? ለምንድን ነው ዩቲዩብ የመጣችሁበት? ብር ለማግኘት ከሆነ ተስፋ ትቆርጣላችሁ። ስለዚህ እናንተ ራሳችሁ ማዘጋጀት አለባችሁ። እኔ ብር ልሰራ ነው ዩቲዩብ ላይ መገንባት አለብኝ፣ ኮሚኒቲ ማስተማር አለብኝ፣ የራስን እውቀት ማካፈል አለብኝ፣ ያለኝም ሰጥቼ ከሌሎች ሼር ማድረግ አለብኝ ብላችሁ የምታስቡ ከሆነ በእርግጠኝነት ታድጋላችሁ። ግን ብር ብላይ ብትነሳ ከሆነ ተስፋ ትቆርጣለህ። ምክንያቱም በአንድና በሁለት ወር ውስጥ ዩቲዩብ ብር አይሰጥም። ነገር ግን ገንብተህ ስታበቃ የሚሰጠው ብር ከሌላ የተሻለ ነው። ስለዚህ ይህን ያስቡበት። this is my recommendation to you. next ምን ታስከትሉ ይገባል? ዩቲዩብ ሁሌም ኮንሲስተንሲ ይፈልጋል። ያ ማለት ኮንሲስተንሲ ኪንግ ይለውታል። ምንድነው ታውቃለህ? አሁን ላይ ወደ ድርጅት ብትሄዱ ካስተመር ኪንግ ይላሉ። ደንበኛን እንዲነጉስ ያያል። ግን ዩቲዩብ ላይ ስትመጡ በቀጣይነት መስራት ንግስና ነው ብሎ ይወስዳሉ። ገብታችኋል? በቀጣይነት መስራት ዛሬ ነገ ብለህ ኮንቲኒቲ ኦፍ ቪዲዮ ፖስት የምታደርግ አፕሎድ የምታደርግ ከሆነ ያለማቋረጥ ሁሌ ተክተህ የምትሰራ ከሆነ እሱ ነው ወደ ኪንግ የሚወስድ። የምታስበውን ፖቴንሻል ግቢን የምታሳካው በኮንሲስተንሲ ስራው ነው። ስለዚህ እሱን ያዙበት። ስለዚህ ሌላ ደግሞ ቪዲዮ ሲሰሩበት ታምብኔል በጣም በአማረ ሁኔታ በካፕካትም በካንቫም በፒክሰል ላብም ያማረ ታምብኔል ሰርታችሁ ሳይዙ ኤዲት ተደርጎ በጣም አትራክቲቭ ነው፣ ውስጥ አጓጊ ነገር እንዳለ ተደርጎ ምቹ ታምብኔል ምቹ እዛ ላይ የሚጻፍ ነገር የቪዲዮን አስደማሚ መልእክት ሊያስተላልፍ ወይ በኔጌቲቭ ወይ በፖዚቲቭ ሰውን ጠርቶ ወደ ቤቱ ሊያስገባ የሚችል ታምብኔል መስራታችሁን እንዳዘነጉ። ይሄ ታምብኔል ካልሆነ ማንም ዝም ብሎ ቤታችሁ አይገባም። ቁፍድድ ያለች ጥቁር ነገር ብታስቀምጡ ማንም ጥቁሩን ቤት አንኳካ። ስለዚህ አትራክቲቭ ታምብኔል ወይንም ከቨር ኦፍ ቪዲዮ በጣም ወሳኝ ነው እያልኳችሁ ነው። እዛ ላይ ያስቀመጣችሁት ወርዷ ደግሞ ሰው ሊጠራ የምትችል መሆን መቻል አለባት እያልኩ ነው። ሌላ ደግሞ ስራውን ስትሰሩ ቪዲዮን ሪከርድ ስታደርጉ ከዓላማ እንዳትወጡ። ከዓላማ መውጣት አያስፈልግም። ፕሮፌሽናል መሆን አለባችሁ። ፕሮፌሽናል ካልሆናችሁ ይሄ ዩቲዩብ ነው። ኮሚኒቲ ነው እዚህ ያለው። ለርኔድ አለ ሰው ምን ያለ ሪቲም ማድረግ የሚችል መጻፍ ማይችል ኤሎት ኦፍ ኮሚኒቲ ነው ያለው። ኤሎት ኦፍ ኢቲሲቲ ኤሎት ኦፍ ካንትሪ ነው እዚህ ጋር እዚህ እየሳብክ ያለው። ስለዚህ እዚህ ኮሚኒቲ ላይ ከአንደበታችሁ የሚወጣው ነገር የእናንተ ኮሚኒቲ እንዳይበትን በጥንቃቄ ማስተላለፍ መቻል አለባችሁ። ያላችሁን እውቀት አካፍሉ፣ ከሌሎችም ተማሩ። ሁሌም ሬዲዮ ነው። ኮመንት ከመጣ እኔም ይቀበላሉ። ሌላ ቪዲዮ ሪከርድ ስታደርጉ ብርሃን ጽድት ያለች ቦታ መሆን መቻል አለበት። ቢንግ አትራክቲቭ የእናንተ ስማይል ሆናችሁ በጣም ናቹራል ላይት ያለበት መስኮት አጠገብ ቤቱን ክፍት አድርጋችሁ ሌላ ጮራ ላይት መግባት የለበትም፣ ጨረራ መሆን የለበትም። ግን በጣም ኩል እና ላይት በጣም ምቹ መሆን መቻል አለበት። ክሊር መሆን አለበት። ምክንያቱም በኤዲት የምታስተካክሉበትና መጀመሪያ የመረጣችሁት ላይት አንድ ላይ ይመጣል። ስለዚህ ናቹራል ላይትን የመሰለ የዩቲዩብ አልጎሪዝም የሚወደው ነገር የለም። ስለዚህ you should select the natural environment in order to record the video for YouTube content ሊላችሁ ወዳለሁ። ሌላ ደግሞ ድምፅ ምረብሽ መሆን የለበትም። ቦታው ስትቀርጹ ቤቱ ወይንም ኤንቫይሮንመንቱ ምንም ጩኸት የሌለበት ጸጥ ረጭ ያለ የወፍ ድምፅ እንኳን ማይሰማበት መሆን መቻል አለበት። ምክንያቱም የእናንተ ቪዲዮ ውስጥ ከገባ በኋላ ጠርጎ ማውጣት ከባድ ነው። ሌላኛው ትዕግስት ሊኖራችሁ ይገባል። ዛሬ ሰርተህ ነገ የምታመጣው አይደለም ዩቲዩብ ማለት ነው። ሎንግ ፒሪድ ኦፍ ታይም ይወስዳል።
ነገር ግን ተክታችሁ ጸንታችሁ የምትሰሩ ከሆነ በአጭር ጊዜ ውስጥ ስኬታማ ትሆናላችሁ። በአጭር ጊዜ ውስጥ በ3 በ4 ወር ውስጥ ላለማቋረጥ መስራት ብቻ ነው። ጽኑ፣ ስሩ። በእርግጠኝነት ዩቱብ እውቀት የሚሰጥበት ዩቱብ በጣም ብዙ ብርና አቅማችሁን ብቻ ማታችሁ ካወጣችሁ በእርግጠኝነት የምትደሰቱበት ሚዲያ ስለሆነ ኖ ሳብስክራይብ አድርጉ። እኔም ቤት ይመጣሉ። እወዳችኋለሁ። ሰላማችሁ በዝት ይበልልኝ። ቪዲዮዎቹን አፕሎድ ከማድረጋችሁ በፊት ትልቁን ጊዜያችሁን ወስዳችሁ ኤዲት ማድረግ፣ ማሳመር፣ ሪከርድ ስታደርጉ ያን ያልኩትን በሙሉ ስቴፕ ጥንቃቄ ወስዶ ማዘጋጀት፣ በሳምንት ቢያንስ 2 ትላልቅ የተስተካከለ ቪዲዮ መልቀቅ፣ በየቀኑ አትሊስት አንዳንድ ሾርት ቪዲዮ ከለቀቃችሁ የምትባለውን ይሄ ትልቁ 4000 የተባለውን ትንሹ 4 ቁጥር አስመሰላችሁ ትልቁን የተባለውን 1000ን በአንድ ቀን 1 ቁጥር አስመሰላችሁ ማሳካታችሁ አይቀርም። ስለዚህ ጸንታችሁ ተክታችሁ መስራትን ዛሬም ነገም ብላችሁ ማግባት ነው። መች እንደጀመርኩ እዩት። ወደ ስራ ላለማቋረጥ የገባሁበት ጊዜ ሳምንት አልሞላም። በሳምንት ውስጥ ያመጣሁት ለውጥ ግን ቤቴን ገብታችሁ ማየት ትችላላችሁ። በእርግጠኝነት ዛሬ 5 ቀን በፊት የኔ ሳብስክራይበር 30 ነበር። ዛሬ ላይ ማየት ትችላላችሁ። ስንት ነው የሚፈለገው? እኔ ደግሞ በእርግጠኝነት ቀዩን አሳካለሁ። እናንተም በዚህ ልክ ይሳካል። እኔ ተነሳስቻለሁ፣ እናንተም ተነሳስታችሁ በጋራ እንስራ። በዚህ አጋጣሚ ማመሰግናቸው ውድ ወንድሞቼ፣ ታላላቆቼ፣ የትምህርት ባለቤቶች አሉ። በቀጣይ ቪዲዮ እንዲገናኝ ሀበ ናይስ ታይም። ተወዳችኋለሁ።